ትልቅ ችሎታና ህልም ያለው ወጣት በሕግ ተመርቆ ጠበቃ ሆኖ እየሰራ ነበረ። ነገር ግን በውስብስብ የፍቅር ግንኙነቱ ጸጥ ባለ የኬንታኪ ኮንዶ ውስጥ በምሽት በ6 ጥይቶች ህይወቱ አበቃ። ይህ የራያን ካርተር የህይወት ታሪክ ነው። ራያን ካርተር ዲሴምበር 30 1982 ፎርት ሚቼል ኬንታኪ ከእናቱ ሊሳ ካርተር እና ከአባቱ ጆይ ፖስተን ተወለደ። 3 ታናናሽ እህቶች ነበሩት። ራያን ምንም እንኳን ወላጆቹ የተፋቱት እሱ ህፃን እያለ ቢሆንም ከአባቱ ጆይ ፖስተን ጋር በጣም ይቀራረብ ነበረ። እናቱ እንደገና ስታገባ ፒተር ካርተር እንደ ሁለተኛ አባቱ ነበረ። ስሙን በህጋዊ መንገድ በእንጀራ አባቱ ካርተር ነበረ ተብሎ የሚጠራው። ሁለቱም እንደ አባት አንቀባረው ያሳደጉት በታናናሽ 3 እህቶቹ እንደ ብርቅ የሚታይ በእናቱም በጣም የሚወደድ ወጣት ነበረ። ራያን በፍቅርና በእንክብካቤ ከማደጉ በላይ በጣም ጎበዝ፣ ትልቅ ችሎታ፣ ህልም ያለው ወጣት ነበረ። ከኢንዲያና ዩኒቨርሲቲ በፖለቲካል ሳይንስ ዲግሪ እና ከሰሜን ኬንታኪ ዩኒቨርሲቲ የጁሪ ዶክትሬት ዲግሪውን ካጠናቀቀ በኋላ በሲንሲናቲ ኦሃዮ ጠበቃ ሆኖ ይሰራ ነበረ። በ2011 ራያን ከ20 ዓመት ሺና ዩበር ከምትባል በወቅቱ በኬንታኪ ዩኒቨርሲቲ የሳይኮሎጂ ተማሪ ነበረች። ከተዋወቁ በኋላ ማስተርሷን በስኩል ካውንስሊንግ የጨረሰች በጣም ጎበዝ ቆንጆ ወጣት ጋር በፌስቡክ ላይ ተገናኙ። ራያንና ሺና ግንኙነታቸው እንደሌሎች ሰዎች በደስታ ተጀመረ። ነገር ግን ብዙም ሳይቆይ ወደ ጥልና ጭቅጭቅ ተለወጠ። ሺና ከተዋወቀችው ከጥቂት ጊዜ በኋላ መቅናትና እያንዳንዱን የሚያደርገውን ነገር መቆጣጠር ጀመረች። በቀን 2 እና 3 ጊዜ እየሄደች አልወጣም ትለዋለች ከቤቱ። ቤቱ ደግሞ ሄዳ ካላገኘችው በማያቋርጥ ቴክስትና ስልክ ትጨቀጭቋለች። የምትሆነው ሁኔታ በጣም ያስፈራው እንደነበረ ለጓደኞቹ ይነግራቸው ነበረ። አብረው በሆኑበት በ18 ወራት ውስጥ ብዙ ጊዜ እየተለያዩ ይታረቁ ነበረ። ነገር ግን ራያን ከምታሳየው ባህሪ የተነሳ ለእሷ ያለውን ፍላጎትና ፍቅር ጠፍቶበት ስለነበረ የሚታረቃት በጣም ስለምታዝን፣ ልቧ ስለሚሰበርና የምትሆነው ሁኔታ የሚያስፈራው እንጂ ወዷትና አብሯት መሆን ፈልጎ አልነበረ። ይሄንን ጓደኞቹ ያውቁ ነበረ። በመጨረሻ ራያን ከሺና ጋር እስከ መጨረሻ መለያየት ወሰነ። ኦክቶበር 12 2012 በተገደለበት ምሽት ማለት ነው። ራያን በፌስቡክ ያወቃትን ሚስ ኦሃዮ 2012 አሸናፊ የሆነችውን ሪቦልትን ለመገናኘት ተቀጣጥሮ ነበረ እና ለእንጀራ አባቱ ከሷ ጋር እንደሚገናኝ ነገር ግን ለኤክስ ገርል ፍሬንዱ ፈርቷት እንዳልነገራት ነግሮት ነበረ። እሷን ለማግኘት እየተዘጋጀ ባለበት ሰዓት ሺና በጣም ትከታተለው ስለነበረ የዛን ቀን ማታ ከሷ ጋር እንደተቀጣጠረ አወቀች። እንደሌላው ጊዜ ተጣልተው የሚታረቁ እንጂ እስከ መጨረሻው የሚሄድ አልመሰላትም እና መተዋን፣ መካዷን እና ሌላ ህይወት መጀመሩን ፈጽሞ ልትቀበለው አልቻለችም። ከዛም እሷን ለማግኘት ከመውጣቱ በፊት እሱን ማግኘት ፈልጋ ወደ ኮንዶ ሄደች። ራያንን አግኝታው 6 ጊዜ በጥይት ከመታችውና ከገደለችው በኋላ 911 ደውላ ራሷን ለመከላከል ፍቅረኛዋን እንደገደለች ተረጋግታ ተናገረች። ፖሊሶች ሺናን ለጥያቄ ወደ ፖሊስ ጣቢያ ወሰዷትና በፖሊስ ምርመራ ወቅት ሺና ራያን በጣም እንደሚበድላት፣ አቢዩዝ እንደሚያደርጋትና ለነፍሷ ፈርታ ራሷን ለመከላከል እንደገደለችው የሰራችው ወንጀል ምንም ሳይመስላት ለመርማሪዎች እንደምትለቀቅ እርግጠኛ ሆና አሁን ራሴን ለመከላከል ስል ፍቅረኛዬን እንደገደልኩ ቢያውቅ አንድ ሰው ማን ሊያገባኝ ይችላል ብላ ተጠይቃቸው ነበረ። ነገር ግን የወንጀሉ አፈጻጸምና ራስን ለመከላከል የሚለው ምክንያት እሷም ምንም ማዘን አለማሳየቷ ስላላሳመናቸው ለብዙ ሰዓታት በምርመራ ክፍል ውስጥ ብቻዋን አቆዩት። ብቻዋን ስትሆን ሺና
በክፍሉ ዙሪያ መደነስ፣ መዘመር፣ ከዛም ጮክ ብላ አደረኩት። አዎ አድርጌዋለሁ። በትወና ስራ በጣም ጎበዝ ነኝ። ይህንን እንዳደረግኩ አላምንላቸውም እያለች ካሜራ የሌለ መስሏት ለብቻዋ ወንጀሏን መናዘዝ ጀመረች። ከዛም መርማሪዎች የተናገረችውን ነገር እና ሌላ ከሪያን ጋር የተጻጻፉትን የቴክስት መልእክቶች አግኝተው እዛው በቁጥጥር ስር አዋሏትና ወጥታ ለመከራከር $3 ሚሊዮን ዋስ ተጠየቀች። ሺና የ$3 ሚሊዮን ዋስትና ማሟላት ስላልቻለ 2 ዓመት ተኩል በካምቤል ካውንቲ እስር ቤት ቆይታ አፕሪል 3 2015 ቀን በግድያ ወንጀል ተከሳ 40 ዓመታት ተፈረደባት። ነገር ግን እንደገና ወንጀሉ እንዲታይ አድርገው በ2018 ዓ.ም ሺና እንደገና በመግደል ክስ ጥፋተኛ ሆና የእድሜ ልክ እስራት ተፈረደባት። ከታሰረችበት ቀን ጀምሮ 20 ዓመት ተቆጥሮ በ2032 ዓ.ም ይግባኝ መጠየቅ ትችላለች። የዛሬው ታሪክ ይህንን ይመስላል። እንደዚህ አይነት እውነተኛ የወንጀል ታሪኮችን መስማት የሚያስደስታችሁ ከሆነ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ላይክ እና ሼር በማድረግ ደግሞ ቻናሌን ለማያውቁ ሰዎች እንድታደርሱልኝ በትህትና ጠይቃችኋለሁ። የሪያን ታሪክ እጅግ አሳዛኝ ታሪክ ቢሆንም ነገር ግን ጠቃሚ ትምህርትን ያስተምረናል። አንድ ሰውን ስናፈቅር በሀሳቡ፣ በስሜቱ ወይም በፍላጎት ውስጥ ጣልቃ እየገባን ያንን ሰው እኛ እንደምንፈልገው እንዲያደርግ መጎትጎት ወይንም እኛ ካልን ውጪ አይሆንም ብለን የዛን ሰው ሕይወት መቆጣጠር፣ ነፃነቱን ማሳጣት ፍቅር አይደለም። እውነተኛ ፍቅር ሁልጊዜ ነፃነትን ያከብራል። የምንወደውን ሰው ሲያጠፋ ስናይ አጥፍታል ብለን መናገር ወይንም ምክርን መስጠት ትክክል ቢሆንም ነገር ግን ያም ሰው ያንን የነገርነውን ነገር መቀበል ወይም አለመቀበል መብቱ ነው። ስለዚህ ማንንም አስገድደን እኔ ነኝ የምመራው ወይንም እኔ ባልኩት መንገድ ነው መሄድ ያለብህ ካልን ቆም ብለን ራሳችንን ልናይና እየሄድንበት ያለበት መንገድ ትክክል እንዳልሆነ መገንዘብ አለብን። ሰውን መቆጣጠር ወይንም የሰውን ነፃነት አለመጠበቅ ፍቅር ወይንም ለዛ ሰው ማሰብ አይደለም። አንድ ሰው የሚቀና እያንዳንዱ የምናደርገውን እንቅስቃሴ እየተከታተለ የሚቆጣጠረን ከሆነና በግድ ወይንም አሳማኝ በሚመስል ምክንያት እያታለለ ከጓደኞቻችን ወይንም ከሰዎች እንድንገለል የማድረግ ምልክቶችን ካሳየን ለሕይወታችን በጣም አስጊ ስለሆነ መጠንቀቅ አለብን። የምንወደውን ሰው በደመ ነፍስ ማመን ወይም መከተል የለብንም። ቆም ብለን ግንኙነታችንን መፈተሽ፣ የራሳችንን ፍላጎትና ማንነት ማክበር፣ መጠበቅ አለብን። ስህተት በሆነ ግንኙነት ውስጥ መቆየት ዋጋ ያስከፍላል። ምናልባት አፍላ ፍቅር ውስጥ ስንሆን ላይታወቀን ይችላል። ከጊዜ በኋላ ግን ትልቅ ዋጋ ወይንም ሕይወታችንን ሊያሳጣን ስለሚችል ምንም እንኳን መለያየት ከባድ ቢሆንም ጊዜው ከማለፉ በፊት ያለውን አደጋ አውቀን በማይሆን ግንኙነት ውስጥ ካለን መወሰን ያለብንን በሕይወታችን ቆም ብለን አይተን ቶሎ መወሰን አለብን። ስላዳመጣችሁኝ አመሰግናለሁ። ስለምትሰጡኝ አስተያየትና ሀሳብ ከልብ አመሰግናለሁ። ከአንድ 2 ይሻላል፣ ከሁለት ደግሞ ብዙ እና ለኔ ያልታየኝን ጉለቴን ስለምትነግሩኝ፣ ስለምታበረታቱኝ፣ ጉልበት ስለምትሆኑኝ ከልቤ በጣም አመሰግናለሁ። በሌላ ታሪክ እስከምንገናኝ ደህና